ልገምት ዳታ ሳይንስን ለመማር ስትወስኑ በጣም ብዙ ግራ የሚያጋቡ ነገሮች አጋጥመዋቸዋል። ሰዎችን ለመማርም ስትጠይቁ መጀመሪያ ፋይተን ላይ ጀምር፣ አንዱ ደግሞ ኤስኪዩኤል ላይ መጀመር አለባቸው። ሌላኛው ሰው ስታቲስቲክስ መጀመሪያ ካልጀመርክ ሁሉም ነገር ግራ የሚያጋባ ነው የሚሆነው ይላችሁ። በጣም ብዙ አይነት ቪዲዮዎችን ታያላችሁ። አብዛኛዎቹ እንግሊዘኛ ላንጉጅ ናቸው። ብዙም የሚሉት ነገር ደግሞ ግራ የሚያጋባ ነው። ምንም አይነት ቤዚክ ነገር ሳይኖረን ፕሮጀክት መስራት ይጀምራሉ። እመን እዛ ሁኔታ ውስጥ ነበር። ችግሩ ስማርት ስላልሆንን አይደለም። ዋናው ችግር ኖበዲ ጌባስ ሪል ሮድማፕ እና ዛሬ ያን ልሰጣችሁ ነው የመጣሁት። ሰላም፣ እኔ መሐመድ ነኝ፣ የባህር ዳር ዩኒቨርሲቲ የዳታ ሳይንስ ተማሪ። በባለፈው 2 ቪዲዮዎች ዳታ ሳይንስ መማር ለምን ይጠቅማል፣ ቪዲዮን ደግሞ ኤአይ ማሽን ለርኒንግ እና ዳታ ሳይንስ ምንድነው የሚያገናኛቸው የሚለውን ቪዲዮ አይተናል። በዛሬው ቪዲዮ ደግሞ ትልቁን ጥያቄ እንመልሳለን። እኔ ዳታ ሳይንቲስት ለመሆን ከየት ነው መጀመሪያ ያለብኝ? በዚህ ቪዲዮ መጨረሻ you will have a 6 months complete roadmap to become data scientist። ከመጀመራችን በፊት ማወቅ ያለባችሁ ነገር ዳታ ሳይንቲስት ለመሆን ኤክስፔሪየንስ አያስፈልግም፣ ኮምፒውተር ሳይንስ ዲግሪ አያስፈልግም። የሚያስፈልገው ኮንሲስተንሲ፣ ዲሲፕሊን እና ትክክለኛ የሆነ ሮድማፕ። በየቀኑ ከ2 እስከ 3 ሰዓት ብትሰጡት በእርግጠኝነት ከ6 ወር በኋላ ጀማሪ ዳታ ሳይንቲስት የመሆን እድል አለ ብዬ አምናለሁ። አብዛኛዎቻችን በጣም ትልቅ ስህተት የምንሰራው ዳታ ሳይንስን ለመማር ስንወስን የምንጀምረው ከማሽን ለርኒንግ። ፕሊዝ ባካችሁ እንደዛ አታድርጉ። መንዝ 1 is all about building the foundation። መሰረቱን መጣል ባይ ለርኒንግ ፓይተን በጣም ወሳኝ ነው። ቫሪያብልስ፣ ዳታ ታይፕስ፣ ሉፕስ፣ ፋንክሽንስ፣ ኦብጀክት ኦሪየንትድ ፕሮግራሚንግ የሚባሉትን ኮንሴፕቶች ካላወቅን ወደ ማሽን ለርኒንግ መግባት አስቸጋሪ ነው የሚሆነው። ማትስ ለዳታ ሳይንስ በጣም ወሳኝ ነው። በባለፈው ብያቸዋለሁ። ቤዝ ፋውንዴሽን ማሽን ለርኒንግ ሞዴሎችን ለመስራት ወሳኙ ነገር ማትስ እና ከጀርባ ያሉ ስታቲስቲክሶች ፕሮባቢሊቲ ዲስትሪቢዩሽንን ማወቅ ካልቻልን ሞዴሎችን አኪሬሲያቸውን ማወቅ አንችልም። ሞዴሉ በደንብ እየሰራ ነው አሰራም የሚለውን ማወቅ የምንችለው ስታቲስቲክስ በመማር። ሊኒየር አልጀብራም የማሽን ለርኒንግ የጀርባ አጥንት። ቬክተርስ፣ ማትሪክስ ካላወቅን ዳታን እንዴት ስትራክቸር ማድረግ እንዳለብን አናውቅም። ከዛ በኋላ ጊትሃብ፣ ቪኤስ ኮድ የምንሰራባቸው ኤንቫይሮንመንቶችን በደንብ እንረዳለን። ይሄኛው ወር ልክ ፎቅ እንደመገንባት አስቡት። ቤዝመንቱ ወይም ደግሞ ግራውንዱ ካልተሰራ ሰከንድ ፍሎር ፈርስት ፍሎር መስራት በጣም አስቸጋሪ ነው የሚሆነው። ስለዚህ የመጀመሪያ 100 ላይንስ ኦፍ ኮድ የፓይተን ኮድን መጻፍ እንደ ትልቅ አቺቭመንት ማየት ወሳኝ ነው። በዚህ ወር መንዝቱ ፓይተን ኤንድ ዳታ ሁሉም ዳታ ሳይንቲስት ሲጀምር የሚጠቀምባቸውን እና ደግሞ ትላልቅ ሲስተሞች ከነዚህ ስለሆነ መሰረታቸው እነዚህን መማር በዚህ ወር በጣም ወሳኝ። ነምፓይ፣ ፓንዳስ ኤንድ ኤስኪዩኤል ናቸው። ነምፓይ መማር በፓይተን የሚሰሩ ሜዲካል ሜቶዶችን ለመስራት በጣም ወሳኝ፣ እሱን መማር። ከዛ ቀጥሎ ፓንዳስ ይመጣል። ፓንዳስን መማር ደግሞ ዳታን እንዴት ነው ስትራክቸር ማድረግ ያለብን፣ ሜሲ የሆነ ዳታ እንዴት ነው የምናጠራው፣ እንዴት ነውስ ነል የሆኑ ቫሊዎችን መሙላት እንችል፣ ዳታን እንዴት አናላይዝ ማድረግ እንዳለብን ማርበት። ኤስኪዩኤል ዳታቤዝ እንዴት ነው፣ ኩዌሪ ማለት ምንድን ነው፣ ዳታቤዝን እንዴት ነው የምናገራቸው፣ ከሆነ ትልቅ ዳታ ውስጥ የምንፈልገውን ፓርት እንዴት ነው ማውጣት የሚችለው፣ ኤስኪዩኤልን መማር በጣም ወሳኝ። ስለዚህ እንዳጠቃላይ የዚህ ወር አቺቭመንት ሊሆን የሚችለው ዳታን ሎድ ማድረግ፣ ክሊን ማድረግ ኤንድ ሳማራይዝ ማድረግ የዚህ ወር ትልቁ ስራ ነው የሚሆነው ማለት። መንዝ 3 ዳታ ራንግሊንግ ኤንድ ኢዲኤ ማለት ኤክስፕላናቶሪ ዳታ አናላይሲስ ማለት ነው። ይሄ ደግሞ ሜሲ የሆነ ዳታን እንዴት ነው ኢንሳይት ኤክስትራክት እናደርግ የሚለውን የምንሰራበት ወሳኝ ወር ነው ማለት ነው። አብዛኛው ሰው የማያውቀው ሚስጥር ልንገራችሁ። አብዛኛው ዳታ ሳይንቲስት ብዙ ሰዓቱን የሚያጠፋው ማሽን ለርኒንግ ወይም ደግሞ ዲፕ ለርኒንግ ሞዴሎችን ቢልድ በማድረግ አይደለም። 70% or 80% of the work is just cleaning the messy data። ድብልቅልቅ ያለን ዳታ ክሊን አድርጎ ለማሽን ለርኒንግ ሞዴሎች ማዘጋጀት በጣም ወሳኝ ስራ። ያን ዳታ እንዴት ነው ተረድተን ለሰዎች በቀላሉ ለምሳሌ ለቢዝነስ ኦነሮች፣ ለስቴክ ሆልደሮች እንዴት ነው ማስረዳት የምንችለው፣ ዳታውን ክሊን አድርገን እንዴት ነው ቪዥዋላይዝ እናደርገው፣ እንዴት ነው ለነሱ በቀላሉ ማስረዳት የምንችለው ሚለው ፓርት ነው ወሳኝ ፓርት እዚህ ነው። ስለዚህ ዳታ ክሊኒንግ፣ ኤክስፕላናቶሪ ዳታ አናሊሲስ፣ ዳታ ቪዥዋላይዜሽን፣ ቻርት ክሬት ማድረግ ዩዚንግ ማትፕሎትሊ፣ ሲቦር የሚባሉ የፓይተን ፍሬምወርኮች አሉ። እነሱን በመጠቀም ስቶሪ በሆነ መንገድ ለማሳየት ቪዥዋላይዜሽን መጠቀም፣ ፊቸር ኢንጂነሪንግ ዳታው ምንድን እንደያዘ ከዚህ በፊት ምን አይነት ትሬንዶች እንዳሉት መናገር ማሳየት ወሳኝ ነው። ምክንያቱም ኢንሳይት የሌለው ዳታ ኢስ ጀስት ኤ ነምበር። ያን ነገር ማሳካት የዚህ ወር በጣም ወሳኞቹ ስራዎች አቺቭመንቶቻችን እነዚህ ነው ሊሆን
የሚገባው ማለት። መንዝ ፎር ማሽን ለርኒንግ። በመጨረሻ ወደ ማሽን ለርኒንግ መጣ። ከዚህ እንዳልኳችሁ አብዛኛው ስራ ዳታን ሜሲ የሆነ ዳታን ማስተካከል ነው ብያችኋለሁ። ያን ከጨረስን በኋላ ያን ዳታ በመጠቀም የወደፊቱን ፕሪዲክት ማድረግ እንዲችል ሞዴሎችን ቢውልድ እናደርጋለን ማለት ነው። የመጀመሪያ ሞዴል ቢውልድ ማለት እስካሁን የተፈጠረው ነገር ምንድን ነው ብሎ መረዳት የዚህ ወር ስራ ይሆናል ማለት ነው። ብዙ አይነት የማሽን ለርኒንግ ሜቶዶች አሉ። ሱፐርቫይዝድ፣ አንሱፐርቫይዝድ፣ ሬንፎርስመንት እንዲሁም ደግሞ ሰሚ ሱፐርቫይዝድ የሚባል ሜቶድ አለ። እነዚህን በሙሉ መረዳት ከእያንዳንዱ ታይፕ ውስጥ ብዙ አልጎሪዝሞች አሉ። እነዛ እንዴት ነው የሚሰሩት፣ በየትኛው ጊዜ ነው መጠቀም ያለብኝ የሚለውን የምናይበት ስቴጅ ነው ይህ ስቴጅ። ስለዚህ ሊኒየር ሪግሬሽን፣ ሎጂስቲክ ሪግሬሽን፣ ኬሚንስ ክላስተሪንግ፣ ፕሪንሲፓል ኮምፖነንት አናሊሲስ የተባሉ የተለያዩ አይነት አልጎሪዝሞች አሉ። እዚህ ወር ላይ አልጎሪዝሞችን መሸምደድ ወይም ደግሞ ሁሉንም አልጎሪዝም ማወቅ ሳይሆን እነዚህን አልጎሪዝሞች በመጠቀም የትኛውን አይነት ችግር ነው የምፈታው የሚለውን ነገር ማወቅ ነው፣ ቤዙን ማወቅ። ለምሳሌ ሊኒየር ሪግሬሽንን የምጠቀመው ለየትኛው ችግር ነው፣ ምን አይነት አውትፑት ስፈልግ ነው የሚለውን በደንብ መረዳት የዚህ ወር ትልቅ ስራ ይሆናል ማለት። መንዝ 5 ሪል ፕሮጀክትስ። አብዛኛው ካምፓኒ የሚቀጥረን ስኪል ሲኖረን፣ ይሄኛው ወር በጣም የሚወዱ ወር ነው። ምክንያቱም ትክክለኛው ወደ ስራ የሚንገባበት ወር። ከአሁን በፊት ሙሉ ሳይክሉን መረዳት ከክሊኒንግ ጀምሮ ሞዴል ቢልድ አድርጎ ፕሪዲክሽን እስከመስጠት ድረስ ያለው ሳይክል በደንብ መረዳት። ከዛ ቀጥሎ ግን ትክክለኛ የሆኑ ፕሮብሌሞችን ሶልቭ ማድረግ የሚችሉ ፕሮጀክቶችን መስራት ስኪልን ለማሳየት ወሳኝ። ስለዚህ ከክላሲፊኬሽን ውስጥ ለምሳሌ ኢትዮጵያን ባንክ ፍራውድ ዲቴክሽን ፍራውድን ዲቴክት ማድረግ የሚችል ቦዲ ሪግሬሽን ወይም ታይም ሲሪየስ ላይ ፕራይስን ፕሪዲክት ማድረግ። ለምሳሌ የኢትዮጵያ ክሮብ ዋጋው ምን ያህል ሊሆን ይችላል፣ በጊዜ ያለው ዋጋ ምን ያህል ሊሆን ይችላል የሚሉትን ታይም ሲሪየስ ወይም ደግሞ ሪግሬሽን በመጠቀም ቢልድ ማድረግ። እነዚህን ቢልድ እያደረግን ታብ ላይ ፑሽ ባደረግን ቁጥር ስኪላችንን ማሳየት እንዲሁም ደግሞ እስካሁን የተማርነውን ነገር በተግባር ማሳየት ፕራክቲስ ስለሆነ ኤክስፔሪንስ የሚያመጣው። መንዝ 6 ጆብ ሬዲ። እስካሁን የሰራነውን እስካሁን የለፋንበትን ነገር ወደ ስራ መቀየር ነው። እንደ ጁኒየር ዳታ ሳይንቲስት ሆኖ ስራ መጀመር ወይም ደግሞ ኢንተርንሺፖችን ፈልጎ ስራ መጀመር የዚህ ወር ዋናው ዓላማ መሆን አለበት ብያና ጊትሃብ ፖርትፎሊዮችን ማዘጋጀት ሙሉ ፎልደሩን ማስቀመጥ አጠቃላይ ሁኔታዎች የሚገልጽ ሪድሚ ፋይል በማስቀመጥ ኮንሲስተንሲ በሆነ መንገድ ፑሽ ማድረግ፣ እስካሁን ፑሽ ያደረግነው ነገር ደግሞ ማሳየት ወሳኝ። ሊንክዲን ስራዎችን ማግኘት የምንችለው በሊንክዲን። እንደውም ከቻላችሁ ገና ትምህርቱን ለመማር ስታስቡ ሊንክዲን አካውንት ቢኖራችሁና እስከዛ ኮኔክሽን እየፈጠራችሁ ከሌሎች ተማሪዎች ጋር ለመማር መሞከር በጣም ትልቅ ነበር ብያማ። ሲቪ ማዘጋጀት፣ እስካሁን የሰራችሁትን ፕሮጀክት ያላችሁን ኤክስፔሪየንስ ለማሳየት ሲቪ ማዘጋጀት በጣም ወሳኝ ነው። ከዛ ቀጥሎ ኢንተርቪው መዘጋጀት፣ ኢንተርቪው ፕሪፓሬሽን ምን ጥያቄዎች ሊጠይቅ ይችላሉ፣ ምን አይነት መልስ ሊጠይቅ ይችላል። ኢንተርንሺፕ ለማግኘትም ስራ ለመጀመርም በጣም ማለት ነው። ስለዚህ ይሄን እንዴት ነው ተግባራዊ ማድረግ የምንችለው፣ በ6 ወር እንዴት ነው ማሳካት የምንችለው የሚለውን ኮንሲስተንሲ ብያችኋለሁ ቅድም። ሰው ኮንሲስተንሲ ወሳኝ። ለምሳሌ ሰኞ ለ2 ሰዓታት ያክል አዲስ ኮንሴፕቶችን ብታዩ፣ ኖቶችን ብታዩ፣ መጽሐፍትን ብታነቡ፣ ማክሰኞ ደግሞ ወደ ፕራክቲስ ኮድ ኤክሰርሳይዝ ብታደርጉ፣ ፓይተንን ኤክሰርሳይዝ ብታደርጉ፣ ሮብ ላይ እንዴት ነው ፕሮጀክቶች ላይ የሚሰሩት የሚለውን በደንብ ብታዩ፣ ሐሙስ በደንብ ጠልቃችሁ ብትገቡበት ያን ኮንሴፕት በየሳምንቱ እንደዚህ አይነት ትክክለኛ የሆን ፕሮግረስ በማሳየት ኤክስኪውዝ ባለማድረግ ቀጥሎ በመማር በ6 ወር ውስጥ በእርግጠኝነት ማሳካት ይቻላል። አብዛኛዎቻችን እኔን ጨምሮ የምንሳሳተው 5 አይነት ስህተቶች አሉ። ቲዩቶሪያል ሄድ የመጀመሪያ በጣም ብዙ ቪዲዮዎችን እናያለን፣ ግን ፕራክቲስ አናደርግም። ቪዲዮ ማየት ብቻውን በቂ ነው። ቲዩቶሪያል ሄልን መጠንቀቅ። ሁለተኛው ስኪፒንግ ማትስን መዝለል። ማትስ እንዳልኳችሁ ፋውንዴሽን፣ እዚህ ላይ ፒኤችዲ ይኖራችሁ ወይም ደግሞ በማትስ ትልቅ ኤክስፐርት መሆን አለባችሁ እያልኳችሁ፣ ግን የማትስም ፋውንዴሽን ነው ለማሽን ለርኒንግ ሞዴሎችን ለመገንባት ትላልቅ ሲስተሞችን ለመገንባት ወሳኝ። ሶስተኛው ምንም አይነት ፖርትፎሊዮ አለማዘጋጀት። ስራችሁን ማሳየት የምትችሉት ጊትሃብ ላይ ፑሽ በማድረግ ሲቪው ማዘጋጀት፣ ከተቻለን ፐርሰናል ዌብሳይት በማዘጋጀት ስራችንን ማሳየት ቢንችለው በዛ መንገድ። ስለዚህ ፖርትፎሊዮ አለማዘጋጀት ሶስተኛው ስህተት ነው የሚሆነው ማለት። አራተኛው ዝግጁ እስከመሆን መጠበቅ። ሬዲ እስከመሆን የምጠብቅ ከሆነ መቼም አልጀምር። አሁን ላይ እኔ ኤክስፐርት ስለሆንኩ አይደለም ይህ ቪዲዮ እየቀረስኩ ፑሽ ማድረግ ነው ወደ ዩቲዩብ፣ ግን አብረን መማር አለብን። ሁላችንም በዚህ መንገድ አብረን መቀጠል አለብን ብዬ ስለማምን ቪዲዮ እየሰራው እየለቀ ያለሁት እኔም ራሴን ለማስተማር ለእናንተም ያለችኝ እውቀት ለማስተላለፍ። ስለዚህ ሁሉም ነገር እስከሚሟላ የምንጠብቅ ከሆነ መቼም አንጀምር። አራተኛው ስህተታችን ሬዲ እስከምንሆን መጠበቅ።
አምስተኛው ብቻህን ማለት ሁሉም ሰው ብቻውን የሚያደርግ ከሆነ የሆነ ሰዓት ላይ ይሰለቻል። ቢያንስ አንድ ጓደኛ ኑሮ ከነሱ ጋር አብረን ኮሚኒኬት እያደረግን መማር ያለባንን በደንብ እየተማርን አብረን ከሄድን በእርግጠኝነት ማሳካት የማንችልበት ምንም አይነት ምክንያት አይነው። ከየት ልማር የምትሉ ከሆነ ደግሞ ዩቲዩብ ላይ ትላልቅ ዌብሳይቶች አሉ በደንብ ለማስተማር ሬዲ። እነሱን መከታተል ወሳኝ። እዚህ ላይ እንደምታዩት የሃርቫርድ ፍሪ ኮርሶች አሉ። ለምሳሌ ፓይተንን ለመማር ከሆነ ደግሞ ፕሮግራሚንግ ቢስቦሽ፣ ፍሪ ኮድ ካምፕ ዩቲዩብ ቻናሎች አሉ። ከነሱ መማር እንዳልኳችሁ ግን ሙሉ ሰዓታችሁን ቪዲዮ ላይ አታጡ። ፕራክቲስ ለማድረግ ደግሞ ካግል ትልቅ ዌብሳይት ነው። ካግል.com ብላችሁ ሰርች ብታደርጉ እዛ ላይ ለመማርም ፍሪ ሪሶርሶችን ያስቀምጣሉ። ኮምፒቲሽን ይኖራል በየጊዜው እንደዚህ ፕሮጀክቶችን የሚሰራ ይህን ያህል ሽልማት አለው ብሎ የሚያስቀምጥበት ኮምፒቲሽንም አለ። ለመማርም ሪሶርሶች መጥተዋል። ፕራክቲስ ለማድረግ ጉግል ኮላብ መጠቀም ትችላላችሁ። የሰራችሁትን ስራ ደግሞ ፑሽ ለማድረግ የምትፈልጉ ከሆነ የኤአይ ሞዴሎችን ሰልፈ ፑሽ ማድረግ ሃጊንግ ፌስ የሚባል ዌብሳይት አለ። ጊትሃብ ብዙዎቻችን የምናውቀው ጊትሃብ ስለሆነ ጊትሃብን አካውንት ከፍቶ የሰራነውን ፕሮጀክት ፑሽ ማድረግ ስኪልን ለማሳየት በጣም ወሳኝ ነው ማለት ነው። እነዚህን ሪሶርሶች በመጠቀም በእርግጠኝነት ማሳካት እንችላለን። ይህን ይመስላል ስኪሉ። እዚህ ላይ አያበቃም። ማሽን ለርኒንግ ኦፕሬሽንስ ወይም ኤምኤልኦፒስ የሚባል ቤት አለ። እሱን በመጠቀም የሰራናቸውን ሞዴሎች ሰዎች እንዲጠቀሙበት ማቅረብ መቻል። ለርኒንግ አያቆም። ዳታ ሳይንቲስት ከዚሁ ከፋውንዴሽን መጀመር። በዚህ መንገድ ሮድማፑ የእናንተ ነው። ፒዲኤፍም ዲስክሪፕሽን ላይ ያስቀምጥላችኋለሁ። ይህን ሮድማፕ የሚያሳይ ያን ሮድማፕ መከተል በደንብ መስራት ይቻላል። በዚህ ሮድማፕ መሰረትም በተቻለ ፍጥነት ቪዲዮዎችን ለመልቀቅ እሞክራለሁ። ሰብስክራይብ አድርጉ፣ ኖቲፊኬሽኑ ምልክቱን ተጫኑ። ቀጣይ ፓይተንን እንጀምራለን። እስከዛው ድረስ መልካም ጊዜ ይሆንላል።